እንዴት ናችሁ? ይሄ ቪዲዮ በጣም ሊረዝም ይችላል እና ይቅርታ ከወዲሁ እየጠየኩኝ በህይወቴ የሶሻል ሚዲያ ላይ በምንም አይነት ነገር ኢንቮልቭ አላረግም ብዬ ለራሴ ቃል ገብቻለሁና ብዙ ነገሮች ላይ አታዩ ለማንም ስደረብ ለማንም እንትን ስል አይዟችሁ እንትን በሉና ምናምን ብዬ ቪዲዮ ስሰራ አይታችሁኝ አጣቁ ቸቱ ሙሉ ቪዲዮን አየሁት። መጀመሪያ ስሜታዊ ሆኜ ከመናገሬ በፊት ሙሉ ቪዲዮ ሊዮ ብዬ አየሁት። ማስታወቂያ ቪዲዮ ነው ሙሉ ቪዲዮ። መጨረሻ ላይ ስለ በጎ አድራጎት ድርጅትና ከዛ በኋላ የሱን ኤአይ ኮርስ ለማስተዋወቅ የተሰራ ቪዲዮ ነው። መጀመሪያው ምንድነው መሰላችሁ አባቶችን ያሸማቀቅበት ወይ ልክ አይደለም። ያኛው አባት ማለት ነው በዘመኑ ሰርቶ ለፍቶ እንትን ብሎ ተገፍቶ ምናምን ዛሬ ህይወት ለማንም አይመችም። ገብቷላ። ትላንትና የቆመ የሚመስለው ሰው ሁሉ ዛሬ ወድቆ ልታገኝ ትችላለህ። ትላንትና ትልቅ ቦታ ላይ የነበረ ሰው ሁሉ አንሶ ልታገኘው ትችላለህ። አባቶች ልጆቻቸው ከየትም ብለው ያምጡት። የአባቶች ደስታን አይተ መሳቅ መደሰት ሲኖርብህ እንትን አርጋ ኮን ያመጣችሁ እንዴት ትደሰታለህ ብለህ ማሸማቀቅ ለኔ ልክ መስሎ አልተሰማኝ። በጣም ይቅርታ። ሁለተኛው ደግሞ ምንድነው የቲክቶከሮችን ያሸማቀቅበት ወይ ልክ አይደል? ቲክቶክ ላይ እንደዛ ራቁታቸውን እንትን የሚሉ ላይቭ ላይ የሚጫጫሁ ያልካቸው ሰዎች ወደ ቲክቶክ ጓጉተው የገቡት አንተ በምትሰራቸው ፕሮሞሽኖች ነው። ቲክቶክ ላይ ገንዘብ ይሰራል፣ በአጭር ጊዜ ይለወጣል ምናምን የሚሉ ብዙ ማስታወቂያዎችን ካንተ አይቻለሁ እኔ። ገብቷል። አንሪያሊስቲክ የሆኑ ልክ የማይመስሉ አይነት የለውጥ አይነት ማለት ትለወጣላችሁ የሚሉ ትምህርቶችን ካንተ አይቻለሁ እና የነዛን ትምህርቶች በሰበክበት ነው ተነሳስቶ ቲክቶክ ላይ የሚገባው። ኮርስ ውድ ሊሆን ይችላል። ኮርስን መግዛት የማይችለው ሁሉ በራሱ ለመሞከር ይፍጨረጨራል። ላይቭ ላይ ይገባል። ላይቭ ላይ ይኸውልህ ከሞከርኩት ከኖርኩት ብለህ አንተ ከራስህ ህይወት ላይ አውጥተህ ብታወራው አይ ቲንክ ይሄ ትልቅ ትምህርት የሆነን ነበር ብዬ አስባለሁ። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። ዩዘር 934353 ምንድነው ታሪክ ተሰራ? ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። ኢንቴንሽኑ ግን ልክ ስላልሆነ መጽሐፍ ቅዱስ ላይ ሁለቱ ለጸሎት የገቡትን ሰዎች አስታወሰ። እንደሱ ስላልሆንኩኝ እንደሱ አስራቴን በስነ ስርዓት ሰጣለሁ እንደሱ ኃጢአትን አልሰራም እንትን ላለው ምናምን እንዳለው ሰውዬና እኔ ኃጢአተኛውን ማረኝ ብሎ አንገቱን ደፍቶ ቀና ለማለት ፈርቶ ይቅርታ የጠየቀውን ሰውዬ አይነት ሆነብኝ። እየጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አረጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብቶሃል አይደለ? እዛ በኋላ ደግሞ የቤተክርስቲያን አገልግሎት ቤተክርስቲያን ማንንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ነው፣ ክርስቶስ ነው የቤተክርስቲያን ራስ። ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉ። ክርስቶስን ምሳ ተጋብዘው ክርስቶስ በገባ ጊዜ አመንዝሯ ሴት መታ እግሩን ስታጥበው እንዴት አመንዝራ ሴት ታጥባለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለው? ሁለት ሰዎች ነበሩ። አንደኛው በጣም ብዙ ዕዳ ነበረበት፣ አንደኛው ትንሽ ዕዳ ነበረበት። ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛውም በብዙ የሚወደው ይመስላል አበዳሪውን ብሎ ጠየቀው። ብዙ የተወለት ይወደዋል አለው። ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱታል። ይኸውልህ እንደፈለገ በኃጢአት ቢጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆኑ እንደ ኃጢአተኛ ሰው እግዚአብሔር የሚወደኝ ቤተክርስቲያን እንዲገቡ እየገፋን ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ ሜልሽ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘው ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቷል። እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዘው ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝም። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች የታሉ አላት። አንድም የሉም አለችው። እንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ ኃጢአት ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት።
ገብቷል አይደለ? ሶ አንተ አደባባይ ላይ አውጥተህ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው። ምን ይላል መሰላችሁ ዘፈኑ? የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን። ካሜራ የተቀረጸ ቪዲዮ ኤዲት የሚያደርግ ሰው መሆን ትፈልጋላችሁ? በሚገባ። ግን ምዝገባው የሚያልቀው ታህሳስ 20 ነው። አንድ መልአክ አንድ ሰው ከቤተ ክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተ ክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። እናታችሁ አትሙቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ብዙ ጊዜ የሰውን ህይወት ምሳሌ ባትወስድ ጥሩ ነው። ምንም ይሁን ምንም ኢንቴንሽን ይሄንን ነው ፊል ያደረኩት እና ባምቢ ይኸውልሽ whatever you do stay strong። እሺ ባምቢ በጣም ጠንካራ እንደሆነች አውቃለሁ። እስከዛሬ አልተሰበረችም፣ ግን መጥረቢያ የበዛበት ዛፍ ንፋስም ይጥሏል። እና እባክሽ የኔ ቆንጆ stay strong። እሺ አለን ከጎንሽ። አም ሶሪ በጣም ስላረዘምኩባችሁ ሁላችሁንም